ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳን የለውም። በወልድ የሚታመን አብ ደግሞ አለው። እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተም ደግሞ በወልድና በአብ ትኖራላችሁ። እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው ይላል። የክርስቶስ ተቃዋሚ መንፈስ ትልቁ ሥራ ሰዎች ስለ ክርስቶስ ትክክለኛውን መረዳት እንዳይኖራቸው ማድረግ ነው። በአብና በወልድነት በመለኮትና በስጋነት የተገለጠውን የክርስቶስን ማንነት የሚታይና የማይታይ ባህሪ እግዚአብሔር በስጋ የተገለጠበትን ማንነት የሚክድ ውሸታም ተቃዋሚ መንፈስ ከሃዲ መንፈስ ነው የክርስቶስ ተቃዋሚ መንፈስ ይላል። ብዙ ጊዜ ስለ ክርስቶስ ተቃዋሚ መንፈስ ስናስብ በመጨረሻው ዘመን የክርስቶስ ተቃዋሚ መንፈስና የሐሰት አሰራር በምድር ላይ የሚሰሩትና የሚያከናውኑት ነገሮች ላይ የተለየ ትኩረት ስንሰጥ በክርስቶስ ማንነት ዕውቀትና ትምህርት ላይ ይሄ የክርስቶስ ተቃዋሚ መንፈስ የሚሰራውን ሥራ ግን ትኩረት ሳንሰጠው እንቀራለን። ስለዚህ ከብዙ ነገሮች ስንጠነቀቅ የክርስቶስ ተቃዋሚ መንፈስ ስለ ክርስቶስ የሚያስተምራቸውን የተዛቡ ትምህርቶችና መረዳቶች ሰዎች ባለመጠንቀቅ ስለ ክርስቶስ በተሳሳተ መረዳት እርሱ ከሰጠን የዘላለም ሕይወት ተስፋ ሲጎድሉና ሲርቁ እንመለከታለን። በተለይ አሁን ባለንበት በመጨረሻው ዘመን ላይ የክርስቶስ ተቃዋሚ መንፈስ እየሰራው ያለው ትልቅ ሥራ የክርስቶስን ማንነት ማስካድ፣ የክርስቶስን ማንነት እውነትና ምስጢር ሰዎች እንዳይረዱ ማድረግ ስለሆነ በዚህ መንፈስ ላይ ጸንተን መቃወም ያስፈልገናል። የምንቃወምበት ትልቁ መንገድ እዚህ ጋር የተገለጠው ደግሞ ምንድን ነው? ቁጥር 24 ላይ እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተም ደግሞ በወልድና በአብ ትኖራላችሁ። እርሱም የሰጠን ተስፋ የዘላለም ሕይወት ነው አለ። ከክርስቶስ የሰማ ነው፣ ከሐዋርያቱ የሰማ ነው፣ በእግዚአብሔር ቃል ስለ ክርስቶስ የተማርነውን እውነተኛ ነገር ይዘን ጸንተን ስንቆም ብቻ ነው የክርስቶስ ተቃዋሚው መንፈስ ስለ ክርስቶስ የሚያስተምረውን የተዛባ ትምህርት መቃወምም መቋቋምም የምንችለው። የክርስቶስ ተቃዋሚ መንፈስ ስለ ክርስቶስ የተሳሳቱ ትምህርቶች ከማስተማር አልፎ ራሱን ክርስቶስ እግዚአብሔር አድርጎ የሚገለጥ ደፋር የክህደት የአመፅ መንፈስ ነው። ስለ ክርስቶስ የተዛባ ትምህርት ማስተማር አንድ ነገር ሆኖ እያለ ከዛ አልፎ ግን ይሄ ክርስቶስ ተቃዋሚ መንፈስ ራሱን ክርስቶስ አድርጎ በዓለም ሊያስመልክ ከዚሁ ጋር ተመሳሳይ ይዘት ያለው በሁለተኛ ቆሮንቶስ